ወደ ቀጣዩ ዜና አልፋለሁ። ኢትዮጲስ በቅዱስ ሚካኤል ትምህርት ቤት ተገኝታ ነበር። በዚያም አስደሳች ጊዜያቶችን አሳልፋ ተመልሳለች። ዝርዝሩን አንድነት እንደሚከተለው ታቀርብልናል። አመሰግናለሁ። ጀቱ ኢትዮጲስ እንግዲህ በቅዱስ ሚካኤል ትምህርት ቤት ስትገኝ በጣም በርካታ ዝግጅቶቿን ይዛን ሄደችው። በነገራችን ላይ ጀቱ ኢትዮጲስ በየትምህርት ቤቱ ስትሄድ እናንተስ ምን ተዘጋጅታችኋል? በውድድርም ላሳተፋችሁ ፈልጋለሁ ትላለችና ይሳተፋሉ፣ ይዝናናሉ። ኢትዮጲስ ኢትዮጲስኛ ናት ባባ ኢትዮጲስ ኢትዮጲስኛ ናት ማማ ኢትዮጲስ ኢትዮጲስኛ ናት ባባ ልጆችኑ ታዲያ በቅዱስ ሚካኤል ትምህርት ቤት ተማሪዎች ያቀረቧቸው ዝግጅቶች ነበሩ። ግጥም ነበረ፣ መዝሙር ነበር። ባቢ ጥያቄዎች ቅዱስ ሚካኤል ትምህርት ቤት ባቢ ሲገኝ ፌስቲቫሉ ምን እንብላ የሚል ነበርና ከምግብ ጋር የተያዘ ጥያቄ ጠየቃቸው። ስምሽም ማልበል? በጸሉት ስንተኛ ክፍል ነሽ? አራተኛ። እሺ የምትወጂው ፍራፍሬ ምንድነው? ሙዝ። በነገራችን ላይ ጀቱ ባቢ ከዚህ በኋላ በየትምህርት ቤቱ ሲመጣ ጥያቄ ጠይቃቸዋል። ታዲያ በጥያቄው በደንብ ተዘጋጅተው የሚመልሱ ተማሪዎችን ያገኘው ጊዜ እሸልማለሁ ብሏል። ለተራበ አሳትስተው ማጥመድን ግን አስተምረው ደግሞ ደጋግሞ እንዳይርበው እውቀት በጊዜ አስጨብጠው ደግሞ ደጋግሞ እንዳይርበው እውቀት በጊዜ አስጨብጠው የተራኩት ምግብ ሳይሆን ጥበብን ነው እውቀትን ነው። እውቀት ሲገኝ ልብ ያደምቃል ከጥበብ ጋር ለውጥ ያመጣል። መምህር አስተምረኝ ከእውቀት ጋር አገናኘኝ። በመጀመሪያ ማመሰግነው ፈጣሪን ነው። ከዛ ቀጣይ አባቴና እናቴን ከዛም እህት ወንድሞቼን ማመስገን ፈልጋለሁ። ጀቱ በራሪው እኔ እንግዲህ ስጫወት ያንተ መዘገቤን ረሳሁት። በጣም ይቅርታ አድርግልኝ። ይቅርታ አጠፋለሁ እሳሳታለሁ ላጠፋሁት ጥፋት ይቅርታ ላለሁ ይቅርታ ማሙሽ ሲጫወት ከጓደኛው ጋር ሳያይ ድንገት ውይ ገፍትሮት ቤቢ ወደቀ ታዲያ ምን አለ? ይቅርታ እላለሁ እውነት ነው ትክክል አሁን አጥፍቻለሁ ደግሞ ላጠፋሁት ጥፋት ይቅርታ